አለይኩም ወራህመቱላሂ ወበረካቱ። ወደ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? ዛሬ ማለት ነው እንዴት የኢሜል አከፋፈት ኢሜል እንዴት እንደሚከፈት እናያለን። ኢሜል ከምንም በላይ አስፈላጊ ነው። ሞባይላችን ውሃ ውስጥ ቢገባ፣ ሞባይላችን ቢሰበር፣ ሞባይላችን ቢሰረቅ፣ ሞባይላችን ላይ ያሉ ፋይሎች ሁሉ ኢሜል ላይ ማድረግ ያስፈልጋል። ኢሜል ላይ ካረግነው ሌላ አዲስ ስልክ ገዝተን በዛ በኢሜላችን ስንከፍት ያለው ፋይል ሁሉ ይመጣልናል ማለት ነው። አብዛኛዎቻችን ግን ጀዋላችን ላይ ፎቶም ይሁን ምንም አይነት መረጃ ይሁን ያለውን አናገኘውም። ይሄ ደግሞ አንዱ ምክንያት የማናገኝበት ምክንያት ፋይላችንን ኢሜሉ ላይ ስለማናደርግ ነው። ኢሜሉ ላይ ታደረግን ምንም አይነት ነገር ይሁን ምንም አዲስ ስልክ ስትገዙ በኢሜሉ ስትከፍቱ ይመጣላችኋል ማለት ነው። አዲሱ ስልክ ላይ እዛኛው አሮጌው ጠፋ ወይም የተሰረቀው ስልክ ላይ ያለውን ሁሉንም አዲሱ ስልክ ላይ በኢሜል ስትከፍቱ ይመጣል እና ኢሜል እንዴት እንደሚከፈት አሳያችኋለሁ። መጀመሪያ ጎግል አካውንት ላይ እንገባለን። ጎግል አካውንት ላይ ከዛ እንደዚህ ይመጣል። ከላይ የኔ ፕሮፋይል ይታያችኋል። ይኸው እዚህ ጋር የኔ ፕሮፋይል አለ። እናንተም ጋር ከዚህ በኩል የጀዋላችሁን ስከፍቱ የነበረ ወይም ደግሞ ነጭ ብቻ ሆኖ ሊመጣ ይችላል። ከዛ እሱን ኦኬ ትሉታላችሁ። እሱን ኦኬ ስትሉት በዚህ መልኩ ይመጣል። ይሄን እንትን ያልኩት የኔ ኢሜል ስለሆነ ነው። በዚህ በኩል ይመጣል። ከዚህ ተግራ በኩል ደግሞ ቀስት ያለችውን ያከበብኩባትን እሷን ትነኳታላችሁ። በዚህ መልኩ ይመጣል። እታች አድ እኔ ሁለት ኢሜል ስላለኝ ይሄ የጋረድኩት ማለት ነው። እታች አድ አናዘር አካውንት የሚል አለ። ምክንያቱም ደግመሽ ክፈቺ ነው የሚለው። እናንተም ጋር መጀመሪያ እንደዚህ ስትገቡ መጀመሪያ ጀዋሉ ሲገዛ የተከፈተበት ይኖራል። ምናልባት ፓስዋርዱን ላታቆት ትችላላችሁ። ግን ፎርጌት ብላችሁ ፓስዋርድ መቀየር ትችላላችሁ። ግን አዲስ አካውንት ከሆነ የምትከፍቱት እንደዚህ ሲመጣላችሁ አድ አናዘር አካውንት የሚለውን ትነካ ከዛስ እንደዚህ ይመጣላችኋል። አድ አናዘር አካውንት የሚለውን ስትነኩ ማለት ነው። ምክንያቱም ሌላ አካውንት ዳግመኛ ከዛ በዚህ መልክ ይመጣል። ፎርጌት ኢሜል ወለ ክሬት ያኔ ፎርጌት ኢሜል ማለት የፊቱን ኢሜል ነው ወይ ክሬት አካውንት አዲስ አካውንት ነው። ከዛ ፎር ማይ ፐርሰናል ዩዝ የሚለውን ትነካላችሁ። ከዛ እዚህ ላይ እንግዲህ ፈርስት ኔም ዩዘር ኔም የሚለውን ለእናንተ ለማሳየት ስለሆነ ለምሳሌ በስም ነው ያኔ ለምሳሌ ምሳሌ ነው። እንደዚህ አድርጌ ሞልቻለሁኝ። ኔክስት ላለሁ ከዛ እዚህ ቀን ወራት እዚህ ላይ እድሜያችሁን ግን ከ18 አመት በላይ እንዲሆን አድርጋችሁ ነው የምሞሉት። ይሄ ደግሞ በእንግሊዝ ነው እንጂ በእኛ ባበሻ ካላንደር ወይም ባረብ አይደለም፣ በእንግሊዝ ነው። ከዛ እዚህ ጋር ደግሞ ፊሜል የሚለውን ወንድ ተሆናችሁ ወንድ። አሁን እዚህ ላይ አመጣልኝ። አሁን እዚህ ላይ ምርጫ ሰጠኝ። አሁን እዚህ ላይ መጀመሪያው ላይ FH 023887 እንደዚህ ላድርግልህ ወይስ ሐሰን ፋጡማ ቀየረው ማለት ነው። አሁን ለምሳሌ እኔ ይሄን የመጀመሪያውን ላድርገው። ከዛ ኦኬ ለዋለሁ። አሁን እዚህ ፓስወርድ ይለናል ማለት ነው። እንግዲህ ይሄንን ፓስወርድ ኢሜላችሁንም ለማንም ማሳየት የለባችሁም። ፓስወርዳችሁንም ለማንም መስጠትም ሌላ ስልክ ላይ ለሌላ ሰው መክፈትም ለራሳችሁ ብቻ በቃ የግል ምስጢራችሁ ለራሳችሁ ብቻ። አሁን እዚህ ላይ ፓስወርድ ይሞላለሁኝ። ፓስወርዱን ሞልቻለሁ። ከዛ ኔክስት የሚለውን ታች ኔክስት የሚለውን እዚህ ጋር እንቀጥላለን ማለት ነው። አሁን በዚህ መልክ ሞላልኝ ማለት ነው። ከዛ ታች መጨረሻ ላይ አሁንም እዚህ ጋር ኔክስት የምትለውን ትነካላችሁ። ከዛ ሐላስ በዚህ መልኩ ጨረስን ማለት ነው። በዚህ መልኩ ይሄው ታች አግሪ የምትለዋን ኦኬ ትላላችሁ። ያቃ በዚህ መልኩ አሁን ጨረስን ማለት ነው ጎግል አካውንታችንን። በቃ አሁን በዚህ መልኩ ከፍተናል። አሁን ለምሳሌ አሁን የከፈኩት አካውንት አሁን ይሄውና እዚህ መጣልኝ ማለት ነው። ይሄ ሁለቱ አካውንት የራሴ የግሌ ነው። ይሄ ለእናንተ ለማሳየት ይሄ ነው በቃ።
አሁን ይሄንን ለማንም ሰው መስጠትም የለባችሁም። ፓስዋርዳችሁንም በወረቀት ጽፋችሁ መያዝ አለባችሁ፣ ስልካችሁ ላይ ሳይሆን በወረቀት። ለምን ስልካችሁ ከጠፋ በኋላ ወይም ከተሰበረ ወይ ሻሻው ይሰበራል ወይ ይበላሻል። ከዛ በዚህ በከፈታችሁበት ስልካችሁ ላይ ያለውን ኢሜል በሌላ ስልክ ስከፍቱት ይመጣላችኋል ሁሉም ነገር ማለት ነው። እና በዚህ መልክ ነው። ብዙም ከባድ አይደለም። ኢሜል ለመክፈት የሚከብድ ነገር ምንም ነገር የለውም። ያው ሰው አብዛኛውን ሰው ግን ኢሜል ለመክፈት ከባድ ነገር አድርጎ ነው እንትን የሚያየው ማለት ነው። እና በጣም ነው የማመሰግነው። ሰብስክራይብ አድርጉኝ፣ ያሳድጉ።